ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለ ጰራቅሊጦስ ወይም በዓለ ጴንጤቆስጤ ከዘጠኙ የጌታችን አበይት በዓላት አንዱ ሲሆን መንፈስ ቅዱስ ለሐዋርያት የወረደበትን ቀን የምናስብበት በዓል ነው። ጰራቅሊጦስ ቃሉ የግሪክ ሲሆን ጰራቅሊጦስ የሚለው ቃል ከሦስቱ አካል አንዱ ለሆነው ለእግዚአብሔር መንፈስ ቅዱስ መጠሪያ ስሙ ሲሆን ትርጉሙም በእምነት የሚያጸና፣ ከኃጢአት የሚያነጻ፣ ያዘኑትን የሚያረጋጋ፣ የተጨነቁትን የሚያስደስት፣ ምስጢርን የሚገልጽ ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም የሚሠራውን ሥራ ከጨረሰ በኋላ ቅዱሳን ሐዋርያትን ወደ አባቴ እሄዳለሁ ወይም አርጋለሁ ሲላቸው ደነገጡ። አምላካችን መድኃኒታችን ኢየሱስ ክርስቶስም መደንገጣቸውን አይቶ ልባችሁ አይደንግጥባችሁ፣ በእግዚአብሔር እመኑ፣ በእኔም እመኑ፣ በአባቴ ቤት ብዙ መኖሪያ አለ በማለት በአባቴ ቤት በመንግሥተ ሰማያት ብዙ ማዕረግ ሀብታት አለ። ዮሐንስ ምዕራፍ 14 ቁጥር 1። እንዲሁም ወላጅ እንደሌላቸው ልጆች አልተዋችሁም ዮሐንስ ምዕራፍ 14 ቁጥር 18 ሲል መድኃኒታችን ኢየሱስ ክርስቶስ ሐዋርያትን አጽናንቷቸዋል። በሉቃስ ምዕራፍ 24 ቁጥር 49 ላይ ደግሞ እንደተጻፈው የሰላም አምላክ ኢየሱስ ክርስቶስ ሊያርግ ሲል ቅዱሳን ሐዋርያትን እነሆ አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸውና አረገ። ይህን አምላካዊ ቃል መሠረት በማድረግ ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ እመቤታችን ቅድስት ድንግል ማርያም 12ቱን ደቀ መዛሙርት፣ 72ቱን አርድእት፣ 36ቱን ቅዱሳት አንስት በኢየሩሳሌም ከተማ በጽርሐ ጽዮን በማርቆስ እናት በማርያም ቤት ሁሉም በአንድ ልብ ሆነው በጾምና በጸሎት ይተጉ ነበር። በሚያደርግበት ጊዜም ለሐዋርያቱ በገባላቸው ቃል መሠረት ተሰብስበው በአንድነት ሳሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአረገ በ10ኛው ቀን በተነሳ በ50ኛው ቀን የጰራቅሊጦስ ዕለት ጧት በ3 ሰዓት እንዳውሎ ንፋስ ያለ ድምፅ ድንገት ከሰማይ መጣና የነበሩበትን ቤት ሞላው። ከዚያ እንደ እሳት የተከፋፈሉ የእሳት ላንቃዎች በሁሉ ላይ ተቀመጡባቸው። በዚህ ጊዜ ሁላቸውም መንፈስ ቅዱስን ከተሞሉ በኋላ መንፈስ ቅዱስ ባደላቸው መጠን በየሀገሩ ቋንቋዎች ሁሉ መናገር ጀመሩ። ሐዋርያት ምዕራፍ 2 ከቁጥር 1 እስከ 4። ጌታችን መንፈስ ቅዱስን ለሐዋርያት የላከበት ይህ አብይ በዓል ጰራቅሊጦስ ይባላል። ሐዋርያት በጽርሐ ጽዮን ተሰብስበው ሳሉ መንፈስ ቅዱስ በእሳት አምሳል ወርዶ ሰማያዊ ሀብትን ዕውቀትና ጸጋን አድሏቸዋል። መንፈስ ቅዱስ ከወረደላቸው በኋላም በአእምሮ ጎልምሰዋል። ጥቡዓን ወይም ቆራጦች፣ ፍርሃት ከውስጣቸው ተወግዶ መንፈሳዊ ድፍረትን አግኝተዋል። ጽኑዓን ሆነዋል። ለስብከተ ወንጌል የሚፋጠኑበትንና ለሰማዕትነት የሚዘጋጁበትን ልቦና ታድለዋል። ቀድሞ ይናገሩት ከነበሩት ከዕብራይስጥ ቋንቋ በተጨማሪ 71 ቋንቋዎች ተገልጦላቸው ምስጢራትን መተርጎም ጀምረዋል። የሀገሩ ሁሉ ቋንቋ የተገለጸላቸው ሁሉንም በአገሩ ቋንቋ እንዲያስተምሩ ነው። ከተለያየ ክፍለ ሀገር የመጡ ነበሩ። እነዚህ የገላ ሰዎች አይደሉምን? እንዴት የኛን ሀገር ቋንቋ ሊናገሩ ቻሉ? በማለት ተገረሙና አመንትተው እርስ በርሳቸው እንጃ ይህስ ምን ይሆን አሉ። ከአይሁድ ወገን አንዳንዶቹም ሐዋርያትን ጉሽ ጠጅ ጠጥተው ሰክረው የሆነ ያልሆነውን ይቀባጥራሉ ይሏቸው ነበር። ነገር ግን ቅዱስ ጴጥሮስም ይህንን ሐሳባቸውን በመንፈስ ቅዱስ አውቆ ድምፁን ከፍ አድርጎ እንዲህ ብሎ ተናገራቸው። የአይሁድ ሰዎች በኢየሩሳሌምም የምትኖሩ ሁላችሁ ይህ በእናንተ ዘንድ
የታወቀ ይሁን። ቃሎቼንም አድምጡ። ሰክረዋል የምትሉ ለእናንተ እንደመሰላችሁ እነዚህ ሰከሩ አይደሉም። ጊዜው ማለዳ ሰዓቱ ገና 3 ሰዓት ነውና። ዳሩ ግን በነቢዩ ዩኤል እግዚአብሔር ይላል በኋለኛይቱ ቀን እንዲህ ይሆናልና ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። ወንዶችና ሴቶች ልጆቻችሁም ትንቢትን ይናገራሉ፣ ጎበዞቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ሕልም ያልማሉ። ደግሞም በዛች ወራት በወንዶችና በሴቶች አገልጋዮቼ ላይ ከመንፈሴ አፈሳለሁ፣ ትንቢትም ይናገራሉ። ድንቆችንም በላይ በሰማይ ምልክቶችንም በታች በምድር ደምም እሳትም የጭስ ጭጋግም ይሆናል። የታወቀችዋ ታላቋ የእግዚአብሔር ቀን ሳትመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። የእግዚአብሔርን ስም የሚጠራ ሁሉ ይድናል። ኢዮኤል ምዕራፍ 2 ከቁጥር 28 እስከ 32 ተብሎ የተነገረው ትንቢት ይፈጸም ዘንድ ይህንን ድንቅ ታምር ያደረገው እናንተ የሰቀላችሁት ኢየሱስ ክርስቶስ ነው በማለት ሐዋርያት ኢየሱስ ክርስቶስ ነቢያት ትንቢት ተናገሩለት፣ ምሳሌ መሰሉለት። አምላከ ወልድ አምላክ መሆኑን ከሙታን ተለይቶ መነሳቱን ማረጉንና ዳግም በክብርና በምስጋና መጥቶ በሕያዋንና በሙታን ላይ የሚፈርድ መሆኑን እንደሚመሰክሩ በአይሁድ ፊት ልብን የሚነካ ትምህርት ሰጠ። በቅዱስ ጴጥሮስ ትምህርት የተማረኩ አሕዛብ ቅዱስ ጴጥሮስንና ሌሎችንም ሐዋርያት ወንድሞቼ ሆይ ምን እናድርግ አሏቸው። ቅዱስ ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይላችሁ ዘንድ ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ፣ የተስፋው ቃል ለእናንተና ለልጆቻችሁ፣ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነው። ስለዚህ ራሳችሁን ከዚህ ክፉ ዓለም አድኑ ብሎ መከራቸው። በዚህ ቀን 3000 ሰዎች አምነው ተጠመቁ። ቅዱሳን ሐዋርያት መንፈስ ቅዱስን ተቀብለው የሞቱና የትንሣኤው ምስክሮች ሆኑ። ሐዋርያት ምዕራፍ 2 ከቁጥር 1 እስከ 41። ይህም ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ ያደረባቸው የማሳመን ጸጋና ተአምራትን የማድረግ ኃይላቸው እንደበዛላቸው ያመላክታል። የመንፈስ ቅዱስ ጸጋ በእነሱ ላይ ሲያድር ለቤተ ክርስቲያን ጉዞ አዲስ ምዕራፍ ተከፈተ። ይህም የጰራቅሊጦስ በዓል በግሪኮች ቋንቋ ጴንጤቆስጤ ይባላል። ጴንጤቆስጤ ማለት 50ኛ ማለት ነው። ጌታችን ከተነሳ በኋላ 50ኛው ቀን ነው። ይህም ዕለት በዓለ 50 በዓለ ጰራቅሊጦስ ነው። ይህ ዕለት ሀብተ መንፈስ ቅዱስ የተሰጠበት ብዙ ሺህ ምዕመናን የተገኙበት ዕለት በመሆኑ ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ይህን በዓል በሚገባ አነጋገር የቤተ ክርስቲያን የልደት ቀን ብሎታል። ይህ በዓል በብሉይ ኪዳን የእሸት በዓል በዓለ ሰዊት ይባላል። እስራኤል የነፃነት በዓላቸውን ከሚያከብሩበት ከበዓለ ፋሲካ ጀምሮ 50ውን ቀን በዓል አድርገው ይሰነብታሉ። በ50ኛው ቀን በዓለ ሰዊትን ወይም የእሸት በዓላቸውን ያከብራሉ። በሀገራቸው ከመጋቢት እስከ ግንቦት ያለው ወቅት በሀገራችን ከመስከረም እስከ ህዳር እንዳለው የእሸት ወራት ወይም የጸደይ ወራት ነውና የእሸት በዓላቸውን የሚያከብሩት በኦሪት ዘሌዋውያን ምዕራፍ 23 ከቁጥር 10 እስከ 17 በታዘዘው መሰረት ማንኛውም እስራኤላዊ ገበሬ ከዘራው ሁሉ በየአይነቱ እሸት ቆርጦ ተሸክሞ ወደ ምኩራቡ ይመጣል። በቤተ መቅደስ የሚያገለግለው ካህን ተቀብሎ ባርኮ ጸልዮ የሚጠበሰው እየተጠበሰ የሚታሸው እየታሸ በማህበር በአንድነት ይበላል። ይህም ቀዳማያት ይባላል። የመጀመሪያ ማለት ነው። ከማንኛውም በረከት የመጀመሪያው እግዚአብሔር ፊት መቅረብ ለእግዚአብሔር መሰጠት እንዳለበት ታዟልና። በዚህ መሰረት ከበዓለ ጰራቅሊጦስ የምንማረው ጌታችን አምላካችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን
እናንተ ግን ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ባላቸው መሰረት በኢየሩሳሌም ቆይተው ተስፋውን ሲጠባበቁ መንፈስ ቅዱስ ወርዶላቸዋል። ቅዱሳን ሐዋርያት በዚች ቀን በ3 ሰዓት ኢየሱስ ክርስቶስ ጰራቅሊጦስን ልኮልናል፣ በላያችን ኃይል ሞላ። ኢየሱስ ክርስቶስ የእግዚአብሔር ልጅ በሕያዋንና በሙታን ይፈርድ ዘንድ ሥልጣን እንዳለው በአዲስ ቋንቋ ተናገርን በማለት በዕለቱ ያዩትና የተደረገላቸውን እንዲሁም ስለ በዓሉ ታላቅነት ከመሰከሩ በኋላ ይህንን በዓል ማክበር እንደሚገባ አዝዘዋል። በአንጻሩ በዚህ ወቅት ወይም በበዓለ ሐምሳ መጾምና ማዘን ተገቢ አለመሆኑን ተናግረዋል። ዲድስቅልያ ምዕራፍ 30 ከቁጥር 38 እስከ 39፣ ምዕራፍ 31 ከቁጥር 69 እስከ 70። ስለዚህም ዛሬ መንፈስ ቅዱስ የወረደባት ኢየሩሳሌም ቤተክርስቲያን ናት። ለዚህም ነው ዘወትር በቅዳሴ መጀመሪያ ላይ ይቺ ቀን ምን ያህል የምታስፈራ ናት፣ ይቺ ሰዓት ምን ያህል የምታስጨንቅ ናት፣ መንፈስ ቅዱስ ከሰማያት ሰማያት የሚወርድባት የሚባለው። ለቅዱሳን ሐዋርያት መንፈስ ቅዱስ እንደወረደላቸው ለእኛም እንዲወርድልን ሁልጊዜ ቤተ ክርስቲያን መሄድና መገኘት ይገባል። ከቤተ ክርስቲያን ተለይቶ ጽድቅ የለም። ቤተ ክርስቲያን የመንግሥተ ሰማያት በር ናት። በዘፍጥረት ምዕራፍ 28 ቁጥር 17 ይህች የሰማይ ደጅ ናት እንደተባለ በዚህ መሰረት ለእኛም በ40 ቀንና በ80 ቀን የተሰጠን ጸጋ መንፈስ ቅዱስ እንዳይለየን ሕጉና ትእዛዙን መጠበቅና ጧትና ማታ ወደ ቤተ ክርስቲያን መገስገስ ይገባል። በተጨማሪ ከላይ እንደተገለጸው ቀደምት የቤተ ክርስቲያን መጻሕፍት እንደሚያስረዱት ቅዱሳን ሐዋርያት ከጌታችን ዕርገት እስከ 50ኛው ቀን ቅድመ ጰራቅሊጦስ ወይም ለ10 ቀናት ድረስ በጾምና በጸሎት ቆይተዋል። እነዚህንም 10 ቀናት የጾሙት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ያለ እኔ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል፣ እሱም ዓለም የማያውና የማያውቀው ስለሆነ ሊቀበሉ የማይችለው የእውነት መንፈስ ነው። ወላጆች እንደሌላቸው ልጆች አልተዋችሁም። ዮሐንስ ምዕራፍ 14 ከቁጥር 16 እስከ 18 ብሎ የሰጣቸውን ተስፋ እየተጠባበቁ ነበር። ይህንንም ጾም በመጾም ሐዋርያት ጸጋ መንፈስ ቅዱስን ለመቀበል ራሳቸውን አዘጋጅተውበታል። ዛሬም ካህናት ክህነት ከመቀበላቸው በፊት አዳዲስ ተጠማቂዎችም ከመጠመቃቸው በፊት እንዲሁም ክርስቲያኖች ሁሉ ቅዱስ ሥጋውና ክቡር ደሙን ከመቀበላቸው በፊት የሚጾሙት ይህንን አብነት አድርገው ነው። የመንፈስ ቅዱስን ጸጋ ለመቀበል ራስን በጾምና በጸሎት ማዘጋጀት ያስፈልጋልና። እስከ አጽናፈ ዓለም ወስከ አጽናፈ ዓለም በዛነ ቢሆሙ። እንግዲህ ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ጾምን የአገልግሎታቸው መጀመሪያ አድርገውታል። ሐዋርያት የመንፈስ ቅዱስን ጸጋ ከተቀበሉ በኋላ ወይም ድኅረ ጰራቅሊጦስ የጾሙት ስለ 2 ዓላማ ነው። አንደኛው ስለተሰጣቸው ጸጋ መንፈስ ቅዱስ አምላካቸው ለማመስገን ሲሆን፣ ሁለተኛው ደግሞ በዓለም ሁሉ ዙረው ለሚሰብኩት ወንጌል ራሳቸውን ለማዘጋጀት ነው። ስለዚህም ነው መንፈሳዊ አገልግሎትና ስብከት የዚህ ጾም አንኳር ነጥቦች የሆኑት። ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ መጾማቸው ጌታችን ኢየሱስ ክርስቶስን አብነት አድርገው ነው። እርሱ በማየ ዮርዳኖስ በዕደ ዮሐንስ ሲጠመቅ መንፈስ ቅዱስ በእርግብ አምሳል ጌትነቱን ለመመስከር ከወረደ በኋላ ሳይውል ሳያድር ወደ ገዳመ ቆሮንጦስ ሄዶ በዚያ 40 መዓልትና 40 ሌሊት ጾሟልና
እነርሱ ደግሞ ኃይል ይሆናቸው ዘንድ ጸጋ መንፈስ ቅዱስን በበዓለ ጰራቅሊጦስ ዕለት ከተቀበሉ በኋላ ጾምን የሥራቸው ሁሉ መጀመሪያ አድርገዋል። በዚህ መሠረት የሐዋርያት ጾም የሚጀምረው ከጰራቅሊጦስ ማግስት ዕለት ሰኞ ጀምሮ ሲሆን ፍጻሜው ደግሞ አብሮ ለማሰብ እንዲረዳ እስከ የቅዱስ ጳውሎስና ቅዱስ ጴጥሮስ በኔሮን ቄሳር በሮም አደባባይ ሰማዕትነት የተቀበሉትን ዕለት ሐምሌ 5 ድረስ ነው። ስለሆነም ቤተ ክርስቲያን ልጆቿ የሐዋርያትን በረከት ያገኙ ዘንድ ከሰባቱ አጽዋማት አንዱን ጾመ ሐዋርያትን ሁሉም እንዲጾመው አውጃለች። በአጠቃላይ በሐዋርያት ጾም የሐዋርያት ክብራቸውና አገልግሎታቸው ይታሰባል። ይህን ጾም የምንጾመው የሐዋርያትን በረከት ለመላበስ እነርሱ ድል ያደረጉትን ዓለም እንድናሸንፈው አምላካችንን ለመማፀን ነው። በዚህ ጾም ሐዋርያት ሁሉን ትተው ጌታ በመከተላቸው ዓለምን ዙረው በማስተማራቸውና ስለ ቅዱስ ስሙ በጽናትና በጥብዓት መከራ መቀበላቸው ይዘከራሉ። ምእመናንና ካህናት የቅዱሳን ሐዋርያትን መንፈሳዊ ተጋድሎ እያሰብን በዘመኑ ሁሉ በፍቅር በተዋበ የመታዘዝ ፍርሃት የየራሳችንን መዳን እንፈጽም ዘንድ ፊልጵos ምዕራፍ 2 ቁጥር 12 ጾምን በመጾም ጸሎትን በመጸለይ ከእግዚአብሔርና በንጹሕ ደሙ ከዋጃት ቅድስት ቤተ ክርስቲያን ጋር ያለንን ፍጹም አንድነት ልናጸና ራሳችንን ከኃጢአት ከበደል አርቀን በመታዘዝ ጸጋ የጾምን በረከት ልንቀበል ይገባል። ለዚህም የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ሐዋርያት ጸሎት ይርዳን። አሜን። ውድ የስርቱ ቤተሰቦች ሼርና ላይክ ማድረግ አትርሱ። ሳብስክራይብ ማድረግ ቤተሰብ ሁኑ። በሌላ ቪዲዮ ለመገናኘት እግዚአብሔር ፍቃድ ይዛስ ይበለን። ወስብሐት ለእግዚአብሔር። ይቆየን። መንፈስ ቅዱስ ወረደ ላዕለ ሐዋርያት ተመሲሎ 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 በነደ እሳት